ተጠቅ ምንም ወጪ የለ። እሺ አሁን ይሄ ማህበረሰብ ፎሎ እንዲያረጉሽ ደሊና ቆንጅዬ ናት፣ ፎሎ አድርጓትኝ። አንዳንዴ ትዘባርቃለች፣ ምንም ችግር የለውም። ብቻ ፎሎ አድርጓት። የምትፈልጓት አይ አልተመቻችን የምትሉ ፎሎአችሁን አንሱ፣ ንገሪያቸው፣ አውሪያቸው እስክደምር። እሺ በህግ አምላክ አንድ ሰው ፎሎ እንዳያነሳ ፎሎ አድርጉኝ። ፎሎ 18 አውሪያቸው እናንተ ፎሎ አድርጉኝ። አንድ ሰው ፎሎ አላደረገኝም እስካሁን። እና መግባት የምትፈልጉ ካላችሁ እኔ ከፍልላችኋለሁ። ቤታዩ ጠይቁኝ በውስጥ። ጸባይ ላለ ሰው እኔ ከፍልለታለሁ፣ ይገባል። ወይ በዚህ ባህርሽ ደህና ነገር መድረሱ ራሱ ገርሞኛል። ሊያጣሽ አይፈልግም፣ ሊያጣሽ አይፈልግም። ግን ችግሩ ምንድነው? አብስለ ስራልኝ። ሊያጣሽ አይፈልግም፣ ግን ባህርሽን ካላስተካከልሽ ትቶሽ ይሄዳል። አሁን ገባሽ? ሊያጣሽ አይፈልግም፣ ባህርሽን ካላስተካከልሽ ምንድነው? ትቶሽ ይሄዳል። አሁን ቅድም ያልሻት ነገር አየሽ፣ መጣች። ምንድነው ያልሽው? ምግብ ይስራልኝ። እሱ አስተካክላለሁ። የታባቱ ነው የሚሄደው። አስተካክላለሁ። እሷ ናት መጨረሻ ላይ ያዘናጋችሽ። ሊለይሽ አይፈልግም። ዳይኔ ውጭ በመቶ ደግሞ በመቶ ኮይን ምን ጽዮን የአንድ ቁጥር ጻፊ እናት የመኒጋን እኮ ነው ላክሹ እንዴ! ቅድሚያ ለመጡት ይሰጥ እንጂ እንዴ! ቆይ ተረጋጉ። ጽዮን ብያለሁ፣ ጠርቻለሁ። ተረጋጉ። ኧረ እባካችሁ ቤቴን በልብ አታጥለቅልቁት። ወይ ከፍተኛ ነገር ሰጣችሁ እንዳትረሱ ነው። ቆይ ያዙት። ቆይ ያዙትኝ እስኪ። እሺ በሉኝ አንዴ። ቆይ እሺ በሉኝ። ቆይ እስኪ ተረጋጉ ማሮቼ። ኧረ በመድኃኒዓለም ስሙኝ፣ በመቤቴ ስሙኝ፣ አታሳብዱኝ። ጊፍት የምትሰጡ ሰዎች አይኖ ባህሪያችሁን አውቀዋለሁ። ጊፍት ሰጣችሁ፣ ይኸው 100 ሰጠን አልተነቆልም ብላችሁ ይኸው አለች። አገኘኋት። ነይ ጽዬ እናቴ፣ አንቺ እኮ መኒጋኑን ያሸከምሽው የ5 ሰው እኮ ነው የከፈልሽው በአንዴው። ስትፈልጊ ቁጭ ብለሽ ሁሉ ማሟሟቅ ትችያለሽ። መካደምም ይቻላል። ቆይ ያዙት። አሁን ማን ከማን እንደተቆኝ አላውቅም። እንዴት ነሽ ማሬ? አንቺማ ዳጎስ ያለ ነገር ከፍለሽ ነው ዘና ብለሽ። አሁን ቤትሽ ነው፣ በዘመድም ነው። እዚህ ቤተሰብ ናት ጋይስ። እሺ እንዴት ነሽ የኔ ማር? ተጠፋፋን ጋይስ። አሁን እንዲህ ረዘም ያለ ወሬ ሳውራት መኒጋን ሰታ ነው። እንዴት ነሽ ማሬ? ቤተሰብ፣ ልጆች፣ ትዳር፣ ሁሉ ነገር ሰላም ነው? አቤት ትዳርማ ትሰማ እኮ ነው። እሺ ወደፊት ባለሽ የምታገኙ መጨረሻው ምን አይነት ሰው ነው? ምንድነው ሐሳቡ ነው? እሺ በመጀመሪያ ደረጃ ስሙ በምን ይጀምራል? ደበበ። ኦኬ አረብስማ ደበባ። እሺ የት ተገናኛችሁ? ያው እንደምታውቂው ያልሽ ስለምታውቂ ሶሻል ሚዲያ 1 2 3 4 ናይስ ና ሶሻል ሚዲያ አይደለም ክለብ 1 2 3 4 5 ልመዝግበው እንጂ 5። እሺ እድሜው 32 ወይን ቀጣይ ነሽ የኔ ማር፣ ቀጣይ ነሽ። ስራ ነው ማርዬ፣ ስራ መጥቶብኝ ነው። ቀጣይ ነሽ፣ ጠብቂ ተራሽን። ዳጎስ ያለ ከሰጠ ቅድሚያ ይሰጣል። እሺ እድሜው ስንት ነው? እድሜው 32 32 2 3 4 5 8 32 አለባበሱ መቼስ ቁምጣ አትይኝም የኔ ማርዬ? አይ ቁምጣና ቲሸርት ይለብሳል። ውይ ሀበሻ አይደለም፣ ሀበሻ ነው። እውነት ሀበሻ ነው። እርግጠኛ ነሽ ማሪ? ጅንስ ቲሸርት ይለብሳል፣ ግን ቁምጣና ቲሸርት ይለብሳል። ዋው በብዛት የሚለብሰው በብዛት ቲሸርትና ጅንስ። አሜሪካን ያደገ ሀበሻ ነው ቁምጣ ከለበሰ። እሺ የፍቅር ሁኔታው በጣም ነው የምትወጂው? አልወደውም፣ ገንዘቡን ፈልጌ ነው፣ አፈቅረዋለሁ፣ ወደዋለሁ፣ ላገባው ፈልጋለሁ፣ ደስ ይለኛል። በጣም ነው የምወደው። አንቺ የፍቅር ሰው ነሽ፣ ቶሎ ነው እኮ በፍቅር የምትጠቂው። እሺ ምግብ ቢጋብዝሽ ወይ ጋበዘሽ ነገር ካለ ወይ ደግሞ ኩክ ብታደርግለት ደስ የሚልሽ? ኩክ ባረግለት ደስ የሚለኝ ያበሻ ምግብ። እኔ ያበሻ ምግብ ምን አሁን ለምሳሌ ምን ብታደርግለት? አሁን በየአይነት አለ፣ ጥብስ አለ። ደስ ያለሽን ነገር እዚህ ውስጥ ከተጠቀሱት ውስጥ ዶሮ ሻይም። አንቺ ለነገሩ ቡና ይቅርብሽ፣ አሉባልተኞች ናቸው ቡና ሲያፈሉ የሚውሉት። እሺ ማር ንገሪኝ። ጥብስ ዶሮ ቤታይ ዶሮ። አይ ዶሮ ስለማልወድ አልገባም ነበር። ኦኬ ዶሮ ኦኬ። እሺ ላስወጣልሽ። ጥብስ ላድርግ። ጥብስ
አብሳቂሽ የሀብቱ ማማ አሚን ማለት እስቲ እንትን ሀብታም ነው መካከለኛ? አይ መካከለኛ ቁንጣ ለብሶ መካከለኛ ደስ ይላል። የት ብትዝናኑ ደስ ይላችኋል? ማለት ለምሳሌ አሁን ቤት ውስጥ ቁጭ ብለሽ ቡና እያፈላሽለት ስለነ ቤታ ምናምን ብታወሪለት ይሻላል ወይንስ ክለብ ሄዳችሁ እየጠጣችሁ ብትጨፍሩ ይሻላል? ቢች ዳር ሄዳችሁ ብትዝናኑ፣ መንገድ ላይ ዋክ እያደረጋችሁ የት ብትዝናኑ? ውጭ ብንወጣ ይሻለናል። ክለብ ሁለት ቁጥር። እሺ ፎሎ እያደረጋችኋት ሜሮን ቀጣይ ነሽ። እሺ እኔ እናት ቀጣይ ነሽ። ተሳስታችሁ ደግሞ ወደ እሷ እንዳይገባ ቀጣይ ነሽ። ፎቶን ስራ ነው ጨዋታ። ፎሎ እያደረጋችኋት ፂን በጣም ረጅም ጊዜ የማውቃት ጥሩ ልጅ ሀሪፍ ልጅ ናት። ሁላችሁም እዚህ ውስጥ ያላችሁ ማርያምን ፎሎ አድርጓትኝ። አንቺም ማውሪያቸው እስከዛ እኔ ውጤትሽ እንደምሬድ እንገርሽ። 9 ንገሪያቸው ማሪ 18 ቤታ ግን ከባድ ነገር ከሆነ በውስጥ አውሪኝሽ እንዳትወርጂ። ወይ አምላኬ ወይ ቤታ ግን ምን ነው አታስደንግጭ እስቲ ማርያም ይሻፍዳል። ምን ይሻፍዳል? ማሪ ሳየው ጥሩ ሰው ይመስለኛል፣ ግን ጓደኛሽ ላይ ይሻፍዳል። የቷ ላይ እኔ ምን አውቄ ማርዬ፣ ጠርጥር ይገኛል ከገንፎ ጓደኛሽ ላይ በጣም ነው የሚሻፍደው። ከአንቺ ያጣውን ነገር ስጩ ነው የሚለው እንዳይሄድ። እኔ የደረሰኝን ነው ማሪ ማሳየት እችላለሁ። ጓደኛሽ ላይ ይሻፍዳል የሚል አለ እዚህ ውስጥ። ቁጥሩን ከፈለግሽ በውስጥ መላክ እችላለሁ። ማርዬ ይቅርታ፣ የቤተሰብ ሆኖ ያጭበረብር ነበር ትጋባላችሁ ነበር። ማርዬ አይሆንም አይሆንም። በአጭሩ ጓደኛሽ ላይ ይሻፍዳል። ጠርጥሪ ይቅር እያልሽ ነው ቤታ? ይቅር አላልኩም፣ ግን ከአንቺ ያጣውን ነገር ካገኘ ጓደኛሽ ጋር አይሄድም ይላል። አየሽ፣ ጓደኛሽ ላይ ይሻፍዳል፣ ከአንቺ ያጣውን ነገር ካገኘ አይሄድም ይላል። ቃሉ ነው ማሬ፣ እኔ አይደለሁም። እዚህ ላይ የተጻፈው ነው። ከአንቺ ያጣውን ስጩ አይሄድም ማሬ። በቃ ፎሎ አድርጓት። እሺ ጽዬም ቤተሰብ ናት። እሺ እኔ በቃ መንጋርሽን ከሰረ ደህና ነገር ቢደርስሽ ጥሩ ነበር። ቤተሰብ ጋር ነው የገባው ማርዬ፣ እንዳትጸጸች ጋር ነው። እሺ እኔ ማራት እሺ ወድሻለሁ እናት። እኔ እናት በቤተሰብ ላደረገው ነበር ግን አልተሳካም። ማርያምን ጓደኛውን ይፈልጋታል። ጠርጥር እዛ አንቺ ክለብ ስትሄጂ ሽንት ቤት ደርሼ ልምጣ ስትይ ጥብቅ ትል ይሆናል። የዘንድሮ ሴት መች ይታወቃል። ኦላ ኦላ ኮሞስታስ ኦላ። እሺ ኩዊን ነይ ግቢ። አንድ ቁጥር ጻፊ። የቅድም መኒጋን የሰጠሽው ከዛ በኋላ ቀጣይ ሜሮን ናት። ዳጉስ ያለ ነገር የሚሰጥ ሰው ካለ ቀድሞ ነው የሚገባው። ቀድሞ ነው። ሁልጊዜ ያላያችሁ ሙስና ምኑም ሲሰራ የቀድሞ የሰጠ ነው የሚገባው። ዳጎስ ያላችሁትኝ ኩዊን ቅድም ሰተሻል። ግቢ። ቀጣይ ትገቢያለሽ በተራ በወረፋ። ቶሎ ቶሎ ባሰጡ መልካም ነው። ሰይጣኔን ስት ሲል ዘግቾ ስለሚሄድ መኒጋናችሁ ይቃጠላል። አገኘውሽ። ናይ ኩዊን ናይ። ቀጣይ ሜሮን ነሽ። በተራ በወረፋ ነው ጋይስ። ዳጎስ ያለ የሰጠ ነው ቀድሞ የሚገባው። ሰላም ቅብርር ብለሽ አውሪ። ዳጎስ ያለ ነገር ነው የሰጠሽው። እንዴት ነሽ? ሰላም ነኝ እግዚአብሔር ይመስገን። እሺ እስቲ መልሱን ልጠብቅ ካለግርሽ መልስ። አይ ገና ካሁኑ ፈራሁት። አትፍሪ፣ እኔ ማር አትፍሪ። ገንዘብ አውጥተሻል እኮ በነፃ አይደለም የመጣሽው እዚህ ጋር። እሺ ስሙ በምን ይጀምራል? አንድ ቁጥር። እሺ የተዋወቃችሁ? ቲክቶክ፣ ሶሻል ሚዲያ። ፎሎ እያደረጋችኋቸው እሺ። የሚገቡትን እድሜው
How old are you? 45 አቤት 45 ፈዘዘች ሶሪ ቤቴ ወይ አምላኬ ትዕግስቱን ስጥ። እንደው ዘንድሮ ጭራሽ አጠገብሽ ሆኖ ነው የማታምኚው ወንድ አማርኛ አይሰማም። ጭራሽ ደግሞ ኢትዮጵያዊም አይደለም። ኢትዮጵያ ቲክቶክ አታገኙም አይደል? ወይ ጠብቂ። እድሜው ስንት ነው ያልሽኝ? 45 ወልዳችኋል? እና አልወለድንም። ኦኬ 15 አለባበሱ ጂንስ እና ቲሸርት የሰፈር ምን የመሰለ ናትዬ ተንከባክባ አሳድጎሽ አንቺ ግን ለሌላ ዜጋ ይሁን ጥሩ ነው። እንኳን አረግሽ። ቁንጣን ያልሽ ማሬ ናት ጂንስ እና ቲሸርት ባለሀብት ትመስያለሽ። ቅብርር ብለሽ ነው የምታወሪው። እሺ የፍቅር ሁኔታችሁ እናት ያሳድጎ ሌላው ነው እንትን የሚለው የፍቅር ሁኔታችሁ ማርዬ? አይ እንዋደዳለን። በጣም ነው የምትዋደዱት። አልወደውም ገንዘቡን ነው አልወደውም ገንዘቡን ነው ገንዘቡ ሁለታችን አገባው ፈልጋለሁ። ደስ ይለኛል። በጣም ነው የምንዋደደው። ገንዘቡን ነው የምፈልገው። አላልኩም በጣም ነው። እሺ እኔ ማለት በጣም ነው የምንዋደደው። ሁለታችንም እንሰራለን። እሺ ምግብ መኒጋኑ ከሱ የመጣ መስሎኝ ደንግጬ እኮ ነው። ምግብ ማርዬ አብራችሁ የምትበሉትኝ መቼስ ሴት ጥብስ ይወዳል። አስለምደሽዋል። በደምብ ተላምዳችኋል። ወገን ሌላ ዜጋ ነው። እሺ ኑሮ ሁኔታው ደሃ፣ ሀብታም፣ መካከለኛ? መካከለኛ። መዝናናት ትፈልጋላችሁ? ብዙ ጊዜ እንወጣለን። ያው ነጮች ተራራ ይዘው ይሄዳሉ። እሺ ጭራሽ ደግሞ ተራራ ላይ ጥብስ አብርቶች ደግሞ ተራራ ነው የምትወጡት። ታድላችሁ። እሺ ማርዬ ፎሎ እንዲያደርጉሽ ምናምን ነገሪያቸው አውሪያቸው ነው ልደምር 15 ኧረ አውሪያቸው ነው ያልኩት። ኦኬ ሰላም ፎሎ አድርጉኝ። ስፖርት መስራት ጀምራለሁ ኦንላይን ቲክቶክ ላይ አይደመረችሁ በዛ ማርያምን መቤቴን የደረሰኝን ተመልከቱት። ወይ ቁጥሩ ከነገርኳቸው ከአንቺ ልጅ ይፈልጋል ይላል። የደረሰች ቁጥር 33 ነበረ። ከአንቺ ልጅ ይፈልጋል። ወይ እውነት ነው። እኔ እና እሱ በመሀል 5 ልጆች አሉ። ማርያምን ከአንቺ ልጅ ይፈልጋል፣ ግን በደንብ አድርገሽ ስጪው። እሺ ማርዬ ቃሉ ነው የሚለው ከአንቺ ልጅ ይፈልጋል፣ በደንብ አድርገሽ ስጪው። በደንብ አድርገሽ ስጪው። እንደዛ ነው የሚለው። አይ ደግሜ ላምበው እንዳልሳሳት ብዬ ነው። አንቺ ልጅ በደንብ አድርገሽ ስጪው። እግዚአብሔር ይስጥሽ ማሪ፣ አትጥፊ። እናመሰግናለን። ዝም ብለሽ ለጨዋታም ለድምቀቱም መኒጋኗን ዝም ብለሽ ቤታዬ ጠፍተሻል ብለሽ ማውረድሽ እንዳትረሺ። ደህና ደሪ እኔ ፍቅር እኔ እናት። እሺ ቻውም አላለችኝ። ማርያምን ከአንቺ ልጅ ይፈልጋል የሚለው እና በደንብ አድርገሽ አትቆጥቢ። አበሻ ይሳሳል። አበሻ ሰሰት ያቻው ምን ያሳሳሻል? ምን ያሳሳሻል? እኛን ካስጠራሽ አይቀር ሌላ ዜጋ ጋር ከሄድሽ እኛም ማስጠራት አለብሽ። ኢትዮጵያኖች ፓበሻ አላየው ላላየው አሳየው ላላየው ማስባል አለብሽ። ሌላ ዜጋ ጋማ ስንሄድ ሀበሻው ጀጅ ያደርጋቸዋል። ምን ነው ስንቱ ወንድ ጋር ቀምሰሻል? እንዴት አወቅሽ? እንዴት ለመርሽ ይልሻል። ሌላ ዜጋ ጋር ስን ሲሆን ወይ ሀበሻ ማሻአላ ነው የሚልሽ። ሀበሻ ኢትዮጵያ ማስመስከር አለባችሁ። ሌላ ዜጋ ጋር በደንብ አድርጋ የሰጠሽ ቆጃንጆ 2 ልጆቹ ለጅ ቅልቅል ያለ። ቀጣይ መኒጋን የሰጠችው ሜሮን 1 ቁጥር ጻፊ። ሜሮን ተራሽን ያዢ። የሚሰጥ ነው የሚገባው። ጋይስ በነፃ የለም። እዚህ ጋር ነው ወገብ እየተንቋቋ ስታዩ ሁሉ ነገር በነፃ ተጠንቁሎ ተሰድቤ አይሆንም እናቴ። ሜሮን አበባ ላኪ። ሜሮን ሰዓት ሲያልቅ ወይዘሮ ሜሮን መኒጋር የሰጠሽው
ቀጣይ ስምን ሳላነባው አመለጠኝ። ደግመህ ትሰጣለህ። ሜሮን አይ ቲንክ አይቻታለሁ መሰለኝ። ሜሮን ነይ ግቢ ማሪ ነይ። የሰጠ ነው የሚገባው፣ የሰጠ ነው የሚገባው። በነፃ የለም እናቴ። የሰጠ ይገባል፣ የሰጠ ይገባል። በነፃ የለም፣ በነፃ የለም። እንዴ በነፃ አይሆንም። ሰላም ሰላም ሜሮን እንዴት ነሽ? ሴክሲ ነገር ነሽ፣ ታምሪያለሽ። እሺ እንዴት ነሽ የኔ ፍቅር? ሰላም ነሽ? አለሁልሽ። እሺ እሺ እሺ። ወደ እንትኑ እንሂዳ። እሺ መኖርሽ ማየው ድምፅሽ ያስታውቃል እንዳለሽ። ደግሞ የሚጀምረው በምንድን ነው? በኤም 1 2 3 4 5 6 7 13 የት ተገናኛችሁ? ሚዲያ ላይ፣ ሶሻል ሚዲያ ላይ ማለት በቃ ሴቱ ሚዲያ ላይ ወጥቷል። በይና ያመጣው የገባው ጋይስ የመጣ እስኪ ታዘቡ። ከፍላችሁ መግባት አቅም የሌላችሁ ሰዎች አላችሁ፣ ግን ትታዘባላችሁ አይደል? ጥጋችሁን ይዛችሁ እንዳለ የሚመጡት ከሶሻል ሚዲያ ነው። ያ ማለት ሴቱ ሁሉ መቆጠብ አቁሟል። አንቺን አይደለም ማለት ያልቻለሽ አንቺን አይደለም፣ ግን ብዙ ሴቶች እንዳለ ሶሻል ሚዲያ ላይ ነው። ለዚህ ነው ባሎቻችሁ ወጣት ሰሩም አደባባይ ላይ ሶሻል ሚዲያ ላይ ነው ያላችሁት። ትዳሩ የማይገኘው ሶሻል ሚዲያ ላይ ነው። ግን ይሁን ማሪ ይሁን፣ ከፍለሻል ተከፍሎም ተናግሬም አይሆንም። እሺ እድሜው ስንት ነው? እንዳለ ሶሻል ሀበሻ ነው። ቁንጣ ነው። ቁንጣ አይለብስም አለባበሱ። አረ ቁንጣ ይለብሳል። ደፋር ነው ማሪ። ሀበሻ ነው ያልሽ? አዎ ሀበሻ ነው። ቁምጣ ይለብሳል። ምን አገባኝ። ይሁን ሆዷ ልቧ እያወቀው ሁላችንም እየተዋወቀን ተዋሸን። ይሁን የፍቅር ሁኔታው በጣም ነው የምትወጁ? ገንዘቡን ነው የምትወጁ? ታፈቅሪዋለሽ? በጣም ነው የምትወጁ? ወይስ ላገባው ፈልጋል? ወይስ ደስ ይለኛል፣ ያስደስተኛል፣ ፍልቅልቅ እላለሁ ሳይሆን? በጣም ነው የምወደው። ቁምጣ እየለበሰ ወዷል። እንደው እኮ የማይገናኝ ነገር ነው እኮ የምትመጡት። እውነት ወፍራም ነው እግሩ። የምር ያምራል። አዎ አሪፍ እግር አለው። እሺ አሪፍ እግር አለው። እግር ደስ ይላል አለው። አሪፍ እግር አለው። ኧረ በማርያም። እሺ እሺ። ምግብ ምን በላችሁ? ወይም ምንድን ነው መብላት የምትፈልጉት? ወይም ኩክ የምታደርጊለት? በየአይነት። የሀብት ማማው ደሃ፣ ሀብታም፣ መካከለኛ? መካከለኛ። የት መዝናናት ትፈልጋላችሁ? አዲስ አበባ ከሆነ ከከተማ ውጪ ደቡብ ምናምን ሀይሌ ሪዞርት። መብላቷን ሳታውቅ እጇን ታጠበች። እስከዛ ፎሎ እንዲያደርጉሽ ንገሪያቸው። ፎሎ አርጓት። ፎሎ አርጉኝ። 15 ፎሎ አያረጉኝ። ምን 82 80 ቴንኪው። ጉድ ያምላክ ትሰሚኛለሽ? ፎሎ አርጉኝ። እሺ ሰማሻለሁ በደንብ። የደረሰሽ ቁጥር ሴራ እያሰበብሽ ነው። ጠርጥሬያለሁ። በጊዜ አምልጪ። ሴራ እያሰበብሽ ነው። ምናልባትም እወድሻለሁ ብሎ ገንዘብ አለሽ? እሻላለሁ ከሱ። አየሽ፣ ጠርጥር ይገኛል ከገንፎ ስንጥር። ሲጀመር ወዶሽ አልመጣም፣ ገንዘብሽ እንዲበላን የመጣው ከኋላ ሴራ እየጎነጎነ ሴራ እያሰበብሽ ነው ያለው። ይሄን ሰው ብትቺ እኔ ቤት ታለችኝ ብለሽ ትዳርሽን በትነሽ ደግሞ እንዳትሾኝ። እየተደበደብኩ እየዋሸኝ እንደፈለገ እያደረገኝ እቀጥላለሁ ካልሽ መቀጠል ትቻለሽ። በአጭሩ ግን ከአንቺ ጀርባ ሴራ እያሰበ ነው። ምንም ፍላጎት የለውም። ይቅርታ ማለት አሁን አመልጣለሁ። ቴንኪው የኔ እናት። በቃ ሜሮን የኔ እናት እንዴ